ለመጨረሻ ጊዜ መጽሐፍ ቅዱስን ያነበባችሁት መች ነው? ዛሬ ጠዋት ወይስ ከሳምንት በፊት? ለብዙዎቻችን ይህ ቀላል ምርጫ ነው። ለአንዳንዶች ግን ይህ ምርጫ መኖር ወይም መሞት ማለት ነው። በአፍጋኒስታን ተራሮች ወይም በሰሜን ኮሪያ እስር ቤቶች ውስጥ አንዲት ገጽ የመጽሐፍ ቅዱስ ወረቀት ማግኘት እንደ ትልቅ ተአምር ይቆጠራል። መጽሐፍ ቅዱስ የቢሊዮኖችን ሕይወት የለወጠ መጽሐፍ በእነዚህ ሀገራት ውስጥ ግን እንደ አንድ አደገኛ ፈንጂ ይታያል። ዛሬ የምናያቸው 7 ሀገራት መጽሐፍ ቅዱስን ለማጥፋት ቃል የገቡ ናቸው። ነገር ግን አንድ የሚገርም እውነት አለ። ሰንሰለቱ በጠነከረ ቁጥር በሚስጥር የሚነደው የእምነት እሳት ይበልጥ እየጋለ ይሄዳል። ዛሬ ወደ እነዚህ የዓለማችን ጨለማ ማዕዘናት እንጓዛለን። ይህ ቪዲዮ ስለ ጂኦግራፊ ብቻ አይደለም፣ ስለ ጽናት፣ ስለ ድፍረትና ስለ እውነት እንጂ። ሰላም ለእናንተ ይሁን። ይህ የቅዱሳን መንገድ የተሰኘው ቻናላችን ነው። ሁላችሁም ይህን ቪዲዮ ላይክ፣ ሼር በማድረግ ጀምሩ። 7 ሀገራት በፍርሃት የታጠሩ የካንሰር ግንቦች ከፍ አድርገው ገንብተዋል። የእምነት ድምፅን በሕግ መዶሻ የሚቀጠቅጡ፣ ቅጣታቸው እንደ እሾህ የሚዋጋባቸው ምድሮች ናቸው። ውድ ተመልካቾቻችን፣ ዛሬ ይህ ዘጋቢ ፊልም እውነት ወደሚታደንባቸው፣ ወንጌል እንደ አደገኛ ምስጢር ወደሚቆጠርባቸው የዓለማችን ጨለማ ማዕዘናት ይወስደናል። ነገር ግን በእነዚህ ጨለማ ስፍራዎች ውስጥ የአማኞችን ጽናትና ድፍረት የሚያሳየን አንድ እውነት አለ። መጽሐፍ ቅዱስ ቢታገድም ኃይሉ ግን ጨለማ ሊያጠፋው እንደማይችል ብርሃን የማይናወጥ መሆኑ ነው። ወደ ዝርዝሩ ከመሄዳችን በፊት ሁላችሁም ይህን ቪዲዮ ላይክ በመስጠት ለቻናሉም ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ይሁኑ። ክርስትና በታሪክ ውስጥ በተለያዩ ዘመናት ስደትን አስተናግዷል። ክርስቲያኖች ለአንበሳ ይጣሉ ከነበረበት ከሮማውያን ግዛት ጀምሮ እስከ መካከለኛው ዘመን ድረስ ብዙ መከራዎችን አልፏል። ዛሬ በ21ኛው ክፍለ ዘመን ደግሞ መጽሐፍ ቅዱስን መያዝ ብቻ ለሞት የሚያበቃባቸው አዳዲስና ጨካኝ የጭቆና አይነቶች በዓለማችን ላይ ይታያሉ። የመጀመሪያዋ ሰሜን ኮሪያ ናት። ከ1948 ጀምሮ በኪም ስርወ መንግሥት የምትመራው ሰሜን ኮሪያ ክርስትና ለመሪው ፍጹም ስልጣን እንደ ቀጥተኛ ስጋት ትመለከተዋለች። ጁቼ የተሰኘው የመንግስት ርዕዮተ ዓለም ዜጎች ለመሪው ብቻ ታማኝ እንዲሆኑ ያስገድዳል። በዚህች ሀገር መጽሐፍ ቅዱስ መያዝ እጅግ ከባድ ወንጀል ነው። ቅጣቱም በሕዝብ ፊት ከመገደል ጀምሮ ኳሊሶ ወደሚባለው አስከፊ የጉልበት ማጎሪያ ካምፖች መላክን ይጨምራል። በእነዚህ ካምፖች ውስጥ የሚገቡ ሰዎች ሰብአዊነት የጎደለውን ድብደባ፣ ረሃብና ግድያ ይጠብቃቸዋል። ሁለተኛ፣ ሳውዲ አረቢያ። የእስልምና እምነት ማዕከል እንደሆነች የምትታወቀው ሳውዲ አረቢያ ዋሃቢዝም የተሰኘውን ጠንካራ የሃይማኖት ትርጓሜ ትከተላለች። ከመንግሥት ሃይማኖት ውጪ ሌላ ማንኛውም እምነት በይፋ መለማመድ የተከለከለ ነው። ሙታዋ የተባለው የሃይማኖት ፖሊስ መጽሐፍ ቅዱስ የያዙ ሰዎችን የማደን ሥልጣን አለው። የውጭ ሀገር ዜጎች ከተያዙ ይታሰራሉ ወይም ከሀገር ይባረራሉ። የሳውዲ ዜጎች ከሆኑ ግን ቅጣቱ እጅግ የከፋ ነው። ሶስተኛ፣ ማልዲቪስ። ለቱሪስቶች እንደ ገነት የምትታየው ማልዲቪስ ለዜጎቿ ግን የሃይማኖት ነፃነት የሌለባት ምድር ናት። በሕገ መንግሥቷ መሠረት እያንዳንዱ ዜጋ ሙስሊም መሆን አለበት። መጽሐፍ ቅዱስን ወደ ሀገር ውስጥ ማስገባትም ሆነ መያዝ በጥብቅ የተከለከለ ነው። ክርስቲያን መሆን አገርና ማህበረሰብን እንደ መክዳት ይቆጠራል። አራተኛ፣ ሶማሊያ። ሶማሊያ ለአማኞች እጅግ አደገኛ ከሆኑ የዓለም ክፍሎች አንዷ ናት። አልሸባብ የተሰኘው አሸባሪ ቡድን ክርስትናን ከምድረ ገጽ ለማጥፋት በይፋ ተነስቷል። መጽሐፍ ቅዱስ በእጁ የተገኘ ሰው ያለምንም ምሕረት ይገደላል። አማኞች እምነታቸውን የሚለማመዱት በከርሰ ምድር ውስጥ ተደብቀውና ድምፃቸውን አጥፍተው ነው። አምስተኛ፣ አፍጋኒስታን። በ2021 ታሊባን ስልጣን ከያዘ በኋላ በአፍጋኒስታን የነበረው የክርስትና ስደት እጅግ ተባብሷል። በሸሪዓ ሕገ መንግሥት ከእስልምና ወደ ክርስትና መለወጥ በሞት የሚያስቀጣ ወንጀል ነው። መጽሐፍ ቅዱስ በሞባይል ስልካቸው ላይ የተገኘባቸው ሰዎች እንኳን ሳይቀሩ የሞት ፍርድ ይጠብቃቸዋል። ስድስተኛ፣ ፓኪስታን። ምንም እንኳን መጽሐፍ ቅዱስ በይፋ ባይታገድም አገሪቱ የምትከተላቸው የስድብ ሕጎች ክርስቲያኖችን ለማጥቃት እንደ መሳሪያ ያገለግላሉ። መጽሐፍ ቅዱስን መያዝ እስልምናን እንደ መስደብ ተቆጥሮ ለዓመታት እስራትና ለሞት ሊዳርግ ይችላል።
የኤሲያ ቢቢ ታሪክ ለዚህ ትልቅ ማሳያ ነው። ሰባተኛ ኢራን። ከ1979 የእስላማዊ አብዮት በኋላ ኢራን የወንጌልን ስርጭት በከፍተኛ ሁኔታ ትቃወማለች። የቤት ውስጥ አብያተ ክርስቲያናት በሚስጥራዊ ፖሊስ ክትትል ይደረግባቸዋል። መጽሐፍ ቅዱስን ያደሉ ፓስተሮች ለከባድ ድብደባና ስቃይ ይዳረጋሉ። ይሁን እንጂ ስደቱ በበዛ ቁጥር በኢራን የክርስትና እምነት በሚስጥር እያደገ መሆኑ ይነገራል። ውድ ተመልካቾቻችን፣ እኛ መጽሐፍ ቅዱስን በነፃነት ማንበብ በምንችልበት በዚህ ሰዓት በሚሊዮን የሚቆጠሩ ወንድሞችና እህቶቻችን ይህን ቅዱስ መጽሐፍ ለማግኘት ሕይወታቸውን አሳልፈው እየሰጡ መሆኑ ልብን ይሰብራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 12 ከቁጥር 48 ላይ እንዲህ ብለዋል። ብዙ ከተሰጠ ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራም ከተሰጠው ከእርሱ አብልጠው ይፈልጉበታል። ይህ ጥቅስ ለእኛ ትልቅ መልእክት አለው። እኛ መጽሐፍ ቅዱስን በነፃነት የማግኘት ዕድል ስላለን እግዚአብሔር ከእኛ ብዙ ይጠብቃል። መጽሐፍ ቅዱስ በእጃችን እያለ የማናነብ ከሆነ፣ በነፃነት መሰብሰብ እየቻልን የማንሰበሰብ ከሆነ ዋጋ ከሚከፍሉት ወንድሞቻችን ይልቅ ተጠያቂዎች እኛ እንሆናለን። በዓለም ዙሪያ ስለ እምነታቸው መከራን ለሚቀበሉ ወንድሞቻችንና እህቶቻችን መጸለይ ግዴታችን ነው። ጽናት እንዲሰጣቸውና ብርሃኑን እንዲያበራላቸው አብረን እንጸልይ። የሰማይ አባታችን ሆይ፣ ቃልህን በነፃነት የማግኘት ዕድል ስለሰጠን እናመሰግንሃለን። ዛሬ መጽሐፍ ቅዱስን ስለመያዛቸው ብቻ መከራ ለሚቀበሉ ቅዱሳን እንጸልያለን። ጽናቱን፣ ሰላሙን ስጣቸው። በጨለማ ውስጥ ላሉ ብርሃኑን እላቸው። እኛም የተሰጠንን ጸጋ እንድንጠቀምበት እርዳን። አሜን። ውድ ተመልካቾቻችን፣ ለዛሬ የነበረን ቪዲዮ ይህን ይመስላል። እስከ መጨረሻ ስለተከታተላችሁን በልዑል እግዚአብሔር ስም እናመሰግናለን። ሁላችንም በዚህ ጭንቅ አገራት ለሚኖሩ እህት ወንድሞቻችን በጸሎት እናስባቸው። ልዑል እግዚአብሔር አምላካችን ይድረስላቸው። ይህም ቪዲዮ ሁላችሁም ላይክ በማድረግ እንድታበረታቱንና ሚዲያውንም አገልግሎቱንም እንድትደግፉ እንጠይቃለን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ቀጣይ በሌሎች አስተማሪ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።